በወር 20 ሺህ ብር በላይ ለነዳጅ እያወጣህ ነው? ቆይ ግን ይሄ ወጪ ወደ ዜሮ ማውረድ እንደሚቻል ያውቃሉ? ዛሬ በኢትዮጵያ መንገዶች ላይ በብዛት እያየናት ያለችው ቶዮታ BZ4X በእርግጥ የኪሳችን አዳኝ ናት ወይስ ሌላ ተጨማሪ ወጪ? እስከ መጨረሻው ተከታተሉኝ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ በአዲስ አበባ መንገዶች ላይ በብዛት እያየነው የሚገኘውና የብዙዎችን ትኩረት ስለሳበው ድንቅ መኪና እናወራለን። ቶዮታ BZ4X። ይህ መኪና ቶዮታ ወደ ኤሌክትሪክ መኪና ገበያ በይፋ የገባበት የመጀመሪያው ውጤቱ ነው። ዛሬ ስለ ባትሪ ጥንካሬና ለምን በኢትዮጵያ ገበያ ተፈላጊ እንደሆነ በዝርዝር እንመለከታለን። አብራችሁን ቆዩ። ውጫዊ ውበትና ዲዛይን። መኪናው ገና ሲታይ ዲዛይኑ በጣም ዘመናዊና ለየት ያለ ነው። እንደ ቶዮታ RAV4 ያሉ መኪናዎችን ቢያስታውሰንም BZ4X ግን ይበልጥ ሹል እና ውብ የሆነ መልክ አለው። ፊት ለፊት ላይ ምንም አይነት ግሪል የለውም። ይህ የኤሌክትሪክ መኪና መሆኑን ማሳያ ምልክት ነው። የውስጥ ምቾትና ቴክኖሎጂ። ወደ ውስጥ ስንገባ ደግሞ የቅንጦት ስሜት ይሰማናል። ዳሽቦርዱ ላይ ያለው የተቀመጠው የ12.3 ኢንች ትልቅ ስክሪን ሁሉንም ነገር መቆጣጠሪያ ያስችለናል። ሌላው የሚገርመው ነገር ፓኖራሚክ ሩፍ አለው። ይህ መኪናው ውስጥ ክፍል ብሩህ እንዲመስል ያደርገዋል። ባትሪና ቴክኒካዊ ብቃቱ። አሁን ወደ ዋናው ነጥብ እንምጣ። BZ4X በአንድ ሙሉ ቻርጅ እስከ 500 ኪሎ ሜትር መጓዝ ይችላል። ይህ ማለት ከአዲስ አበባ ተነስተን ባህር ዳር ወይም ሐዋሳ ያለምንም ስጋት መድረስ ያስችለናል ማለት ነው። መኪናው ሁለት አይነት ድራይቭ ታይፕ አለው። መኪናው ባለ ሁለት አይነት ድራይቭ ታይፕ ይመጣል። ባለ አንድ ሞተር ወይም ፍሮንት ዊል ድራይቭ እና ባለ ሁለት ሞተር ኦል ዊል ድራይቭ። እስኪ እነዚህን በዝርዝር እንመልከታቸው። መጀመሪያ ፍሮንት ዊል ድራይቭ ምንድነው? እንዴት ይሰራል? የሞተሩ ኃይል በቀጥታ የሚሄደው ወደ ሁለቱ የፊት ጎማዎች ብቻ ነው። የኋላ ጎማዎች ዝም ብለው ይከተላሉ እንጂ የመኪናውን የመግፋት አቅም የላቸውም። የዚህ የሞተር ወይንም የአንድ ሞተር ጥቅሙ ወይንም ፎር ዊል ድራይቭ የምንለው የፊት ለፊት ጎማውን ብቻ የሚያሽከረክር ሞተር የተገጠመለት መኪና ጥቅሙ ቀለል ያሉ ስለሆነ የኤሌክትሪክ ፍጆታው አነስተኛ ነው። በአንድ ሙሉ ቻርጅ ረጅም ርቀት መጓዝ ይችላል። ለከተማ መመላለሻ በጣም ተስማሚ ናቸው። እስቲ ሁለተኛ ደግሞ ኦል ዊል ድራይቭ ሙሉን እንየው እስቲ። ይሄ ደግሞ የሁሉም ጎማ ግፊት ወይንም ኦል ዊል ድራይቭ የምንለው የሞተሩ ኃይል ወደ አራቱም ጎማዎች እኩል ወይም እንደ አስፈላጊነቱ ይከፋፈላል። በBZ4X አብዛኛውን ጊዜ ሁለት ሞተሮች አንዱ ከፊት አንዱ ከኋላ በመጠቀም አራቱን ጎማዎች ያሽከረክራሉ። የዚህ ኦል ዊል ድራይቭ ሞተር ወይንም መኪና ጥቅሙን እንመልከት። መሬት የመያዝ አቅም። በጭቃም በዝናብም ወይም በዳገታማ መንገዶች ላይ መኪናው እንዳይንሸራተት ይረዳዋል። ፍጥነት። በአራት ጎማ ግፊት የሚገኘው ጉልበት ከፍተኛ ስለሆነ መኪናው በፍጥነት እንዲነሳ ያደርገዋል። ለኢትዮጵያ ወጣ ገባ መንገዶች እና ለገጠራማ ጉዞዎች በጣም ተመራጭ ነው። ይሄንን ካልን እስቲ መደምደሚያ እንግባ። በአጠቃላይ ቶዮታ BZ4X ከነዳጅ ወጪ ነፃ ለመሆን እና ዘመናዊነትን ለመጎናጸፍ ለምትፈልጉ ምርጥ አማራጭ ነው። እናንተ ስለዚህ መኪና ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁ ሰብስክራይብ እና ላይክ በማድረግ እንዳትረሱ። በቀጣይ በሌላ መኪና እስከምንገናኝ ቻው።